ቆይ ኩላሊት መለገስ አልችልም ምናምን ብትለኝስ? እስኪ ያልሰው ለምን ነገር ሄሎ ወንድሜ፣ መቼስ ይሄን የሀገር ውስጥ አድቬንቸር እየኮመኮምከው ነው ወይ? መኮምኮም ጉልቻ ቢቀያየር ወጣ ያጣፍጥም። ይሄን ደግሞ እኔ ካወራሁት ጋር ምን ያገናኘዋል? እባክህ ምን ለማለት እንደፈለኩ ገብቶሃል? ቢገባኝ ምን አስጠየቀኝ? እኔ በቃ አልቻልኩም። ከሀሳቤ ልጠፋ አልቻለች። ማናት እባክህ? ሀቢባ በዚህ ጉዳይ አንቺ ነሽ እዚህ ውስጥ ያስገባሽኝ። እዚህ ውስጥ ፎሪን ማለት ነው። በጭራሽ የእርዳታ ኬስ መነሳት አልነበረም። ክስክስ ሚል ማነሽ አንቺ? ጀግና ነኝ እኔ ጀግና። በተለይ እንዳንቺ ተሰብስበናል። ልቦች ብቁ አይደለንም። ተስፈሻለሁ ብቁ ስለሆነ ስለማይሰራ እሱ ያዘው። ሰላም እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን። አልፎ ዩቲዩብ አልፌ ሲሄድ ከፌስቡክ ከዩቲዩብ እንዲሁም ደግሞ ከቲክቶክ የተለቃቀሙ ቪዲዮዎችን ነው ይዤላችሁ የመጣሁት። ዛሬ በመጀመሪያ ያዳመጣችሁት ወይም ደግሞ የሰማችሁት አፍላ ፍቅር ድራማ በጣም 2 ዓመት 3 ዓመት ምናምን ይሆነዋል። የመጀመሪያዎችን ክፍል ያቀረብኩላችሁ ዛሬ ምናልባት ረስታችሁትም ሊሆን ይችላል ብሎ በማሰብ ነው፣ ለእናንተ ከማሰብ አንጻር ነው ይሄንን መጀመሪያ ክፍል 4 እና ክፍል 5 አካባቢ ያሉትን ፓርቲ ያቀረብኩላችሁ። ግን ድራማው አሁን በጣም ለዛ እያጣ ነው ምናምን ነገር። እስኪ የሚያልቅም በቅርብ ቀን የሚያልቅም ይመስለኛል። ምክንያቱም ሌላ ድራማ በአፍላ ፍቅር ዩቲዩብ ላይ ሊለቀቅ ዝግጅት እያጠናቀቅ ነው ምናምን የሚል ነገር ሰምቻለሁ። በተረፈ ስለ አፍላ ፍቅር ያላችሁን ሀሳብ አስተያየት ኮሜንት አድርጉ። ድራማው እናንተ እንዴት አያችሁት? ይህ ተንኮሉ ምናምኑ ነገር አንዳንዴ ሲበዛ ያስጠላል። ግን ደግሞ ትምህርት ቤት ላይፍ ያላቸው ያው እንግዲህ ደስ ይላልኝ። ለትምህርታቸው ያላቸው እንትን በጣም ደስ የሚል ነው። በማስቀጠል ግን ሰሞኑን ሶሻል ሚዲያ ላይ ማለት ነው በጣም ሲያነጋግር የነበረው ቪዲዮ 52 ሚሊዮን ብር ዘረፈች ተብላ የሄደችው ሴትዮ እና እነ ሚኪ ውሽዬ በጣም ብዙ ሰዎች ሲነጋገሩበት ነበረ። እኔ አንዳንድ ጊዜ በጣም ነው እንትን የሚለኝ ማለት ሰው ማለት እኔ ብቻዋን እራሱ አይመስለኝም እንደዛ ያደረገች። ምናልባት እነዚህ የሚታወቁት ሰዎች ሊሆኑ ይችላሉ እንደዚህ ሚዲያ ላይ እንትን የተባሉት፣ ግን የማይታወቁት ሰዎች በጣም ብዙ ሰዎች በልታ ሊሆን ይችላል። ከዚህ ቪዲዮ ላይ ነው ውሽዬ እንግዲህ ወርቅና ብሩን ብቻ አይደለም የተበላችው ወርቋንም አሳልፋ እንደሰጠቻት ስትናገር ነበረ። ይሄንን ቪዲዮ ልጋብዛችሁ የተወሰነ ደቂቃ። የአንገትሽንም ስትወስድብሽ የጆሮሽንም ስትወስድብሽ አላወቅሽም? ኧረ ራሴ ነኝ የሰጠው ማለት እኮ ያው ነው። እንግዲህ እንደሰማችሁት ቪዲዮን ከዚህ በላይ በጨማም እንትን ማለት ረዘም ማድረግ አልችልም። ውሽዬ እንኳን አይደለም ብር ራሱ አይደለም ነውና መጀመሪያ ላይ ማስታወቂያ ስታሰራት እንደነበር ከዛ ብር በጣም ስትሰጣተኝ ጥሩ ሰው ናት ብላ ወርቋንም እንደሰጠቻት ነው የተናገረችው ማለት ነው። በማስቀጠል ደግሞ ሚኪም እንግዲህ ሚኪና በጣም ሀቢባና ሚኪ ይጣላሉ ብሎ ያሰበ ሰው የለም ነበር። ትንሽ እንደመናደድ ምናምን ብሎ የሆነ ነገር ተናግሮ ከሀቢባ ጋር ተጣላ ምናምን የሚል እኔ ላይቫቸው ሙሉ ስራ ስለማልከታተላቸው ያው አንዳንዴ እኔ በዛ አጋጣሚ ግን ቪዲዮ ቀርጸው የሚያስቀምጡ ልጆች በጣም ነው እንትን የሚሉት። አንዳንድ ነገሩ ያስቃል፣ ደስ ይላል። አንዳንድ ነገር ደግሞ ሰውን የሚያጣላ የሚያጋጭ ምናምን ነገር ሲሆን በጣም ያናድዳል። እና ቪዲዮ ተቀርጾ ነው የሚያየሁት። ሀቢባ ባንቺ ምናምን ብሎ ባንቺ ምክንያት ነው እንደዚህ ሆንኩት ምናምን ነገር እርዱ ብለሽ ምናምን ሲል ነበረ። ብቻ ግን አንዳንድ ጊዜ ስሜታዊ ስንሆን የምንናገራቸውን ነገሮች በጣም ከባድ ነው የሚሆነው። ጉቺና ውሽዬ እንግዲህ እኔ ማለት ጉቺ እንደቀልድ አድርጋ ተናግራታለች። ውሽዬ ደግሞ በጣም ተናዳ ነበረ። በዛ ምክንያት ብዙ ነገር ውስጥ ሊገቡ ሲሉ ግን በእርቅ ፈተውታለኝ። ከጆከር አስታርቋቸው በእርቅ ፈጀው። እውነት ለመናገር ማለት ነው ኮሜንታተሮች እና እነዚህ ቪዲዮ ቀርጸው የሚያስቀምጡ ሰዎች አሁን ውሽዬ ስትጠየቅ በቀደም ይሄን ነገር አላቅም አለች እኮ በቃ አላቅም ማለት እኔ በዛ ሰዓት ራሴን እኔ ማለት እውነቷንም ነው ራሷን ማወቅ አይደለም ብዙ ነገር ብትናገር አይፈረድባትም እንኳን አይደለም 42,000 ድርሃም ማለት ነው
50 ብር ራሱ ያለ ፍላጎታችሁ ተጭበርበራችሁ ሲወሰድ እንዴት እንደሚያንገበግብ ያው ምንም ቢሆን ዩቲዩበር ብትሆን ታዋቂ ፌመስ ማለት ቲክቶከር ብትሆን ዩቲዩበር ብትሆን ማስታወቂያዎችን ብትሰራ ለፍታ ነው ያገኘችውና በጣም ነው ያሳዘነችኝ እውነት ለመናገር ግን በዛ ስሜታዊ እንድትሆን ደግሞ የሚያደርጋት ነገር ቢኖር ኮሜንታተሮች ቀርተው ቪዲዮውን የሚያስቀምጡት ነገር ነው ማለት ነው። ማለት ኮሜንታተሮች ከታች መጥፎ ነገር ይናገራሉ። ቪዲዮ ሪከርድ የሚያደርጉ ልጆች ደግሞ በጣም አንዳንዶቹ መጥፎ ነገሩን ብቻ ለይተው ስክሪን ሪከርድ እያደረጉ ሰዎችንን ያልሰሙትን ማለት ባይሆን ውሽዬ ስትናገረውን አልሰማሁትም ቪዲዮ ተቀርጾ ሸር ተደርጎልኝ ነው አለች። ምናልባት ያ ቪዲዮ ባይቀረጹ ኑሮ ሸር ባይደረግላት እሷም እንደዛ አትናደድም ነበረ። በጣም ተናዳ ነበር። በጣም እውነት ለመናገር እኔም የተናገርኩትን በኋላ ላይ አፍሬበታለሁ እስከ ማለት የደረሰችው እንግዲህ ሳትናገረው ነው። እኔ ዱባይ ምን እንደነካን አላቅም። ምን እንደነካን ኧረ ዱባይ እኮ ማለት ነው ሳናቀው ወደ 57ኛ ብሔር ብሔረሰቦች ሆና ዱባይ መጻፍ አለባት ብዬ ነው የማስበው። ምክንያቱም በቃ ትንሿ ኢትዮጵያ በሏት፣ ትንሿ ኢትዮጵያ በቃ ዱባይ ትንሿ ኢትዮጵያ። በጣም ብዙ ነገር ነው የሚሰራባት፣ ብዙ ነገር ነው፣ ብዙ ወንጀል ነው፣ ብዙ እንትን ነው የሚባልባት። ሰሞኑን በጣም አጀንዳው አንድ ይሄ ማለት ሀሳብ ሰዎች ውስጥ መስጠት እስከሚያቅታቸው ድረስ ሀሳብ ይሰጣል። በዚህ በኩል ኩዊን ሊያ የምትባለው ኩዊን ዲቦራ የምትባለው ልጅ እንግዲህ የራቁት ቪዲዮ ለሰው ልካለች ተብሎ እውነት አንዳንድ ጊዜ በጣም ከባድ ነው እውነት ለመናገር በዚህ ቴክኖሎጂ ዘመን በተለይ ለመለየት ራሱ በጣም ነው የሚከብደው። እንግዲህ ብዙ ሰው እኔ መፍረድ ምንም ማለት አልችልም ይለፈኝ በሚለው እስኪ ብዙ ሰው በደንብ ቪዲዮውን ደርሶናል፣ በደንብ ፎቶ ደርሶናል፣ ይሄ ያንቺ የእውነተኛ ቪዲዮዎች ነው እውነት ልከሽለት ነው የሚል እንትን ኮሜንት እና ሀሳብ ሲሰጡ ነበር። እኔ ግን በዚህ ላይ ምን ማለት በጣም ይከብዳል። አይሆንም እንዳይባል ይከብዳል፣ ነው እንዳይባል ደግሞ ያለንበት የቴክኖሎጂ ዘመን ከባድ ነው። ስለዚህ እኔ ምንም ማለት አልፈልግም፣ ግን በጣም ብዙ ሰዎች አንዳንዴ እሷም የሆነ ሰዓት ላይ ልጣምነት ለመናገር እንደ መጻደቅ ብላ ነበር ማለት እኔ ስለሆንኩ ነው የራሳችሁ ጉዳይ ምን አገባችሁ በገዛ ሰውነቴ ስለኔ ምናምን ያገባል ማለት አንዳንዴ እንደ ሰው እንደ ማህበረሰብ ልንጠራበት ስለምንችል አያገባችሁም ማለት አይቻልም። ማለት አያገባችሁም የሚባልበት መንገድ ሊኖር ይችላል፣ ግን እንደዚህ አይነት ነገሮች ሀገርንም ዘው ነው የሚጠፉት ማለት ነው። እና በዛ በተናገርኩት ምን አገባችሁ እኔ እሷ የተናገረችውን ቃል መናገር አልፈልግም፣ ግን እንደዚህ ሆኑ ባልኩት በጣም ይቅርታ አድርጉልኝ በማለት ይቅርታ ጠይቃለሽ ማለት ነው። እኔ ዱባይ ውስጥ የገባው መንፈስ በጣም ነው ሰው እንትን የሚለው ማለት እኔ አላቅም ምን እንደሆነው። ድምፄ ከተሰማችሁ እንግዲህ ሰሞኑን ማለት ነው እኔ ለመስማት ጎን ይከብዳችኋል። እኔ ስራ ስለመሆን አብዛኛውን ጊዜ ከስራ በኋላ ነው እንትን ብዬ መጥቼማ አንዳንድ ነገሮችን ለማየት የምሞክረው፣ ግን በቃ ማለት ከደላሎች ደላላ ከእንትን ብዙ አይነት ነገር ነው ተፈጥሮ የማገኘው። እኔ 2018 ይሻላል ብዬ ገምቼ ነበር፣ ግን ብሶታል ማለት ነው። እኔ አንዳንዴ ቲክቶክ ከማየት ማለት ነው ዩቲዩብ ላይ ገብቶ ይሄንን የሚረባ ድራማ ማየት የተሻለ ነው ብዬ አስባለሁ። ምክንያቱም ድራማው ቢያንስ እንኳን ብዙ ላይ ጎዳ ይችላል። አሁን የሚመጡት ድራማዎች በነገራችን ላይ አፍላ ፍቅር ያው የቆየ ነው ቆይቷል 2 ዓመት ምናምን። አሁን ግን የሚመጡት ድራማዎች ለምሳሌ በሐረግ ድራማ ላይ የተተከው ድራማ በጣም የሚያስጠላ ድራማ ነው። ስለሱ በሌላ ቀን መጥቼ አወራላችኋለሁ። ግን አፍላ ፍቅር ብዙ የትምህርት ቤት አዘል መምህራን ላይ ያለው እንትን በጣም ደስ ይል ነበር። ለማንኛውም ይሄንን ቪዲዮ የምታዩ ላይክ አድርጉ፣ ሰብስክራይብ አድርጉ። አልፎ ዩቲዩብ ከዚህ በለጠ በተሻለ ነገር እንድመጣላችሁ አበረታቱን ማለት ነው።